ዝግጁ ቀይ ኋላ ዙር። እሺ አልገባችሁም ማለት ነው? አዎ ጋሼ። ወደ ሽባው ጠላ ቤት ዙር። ቸርሊ እሺ ቤጠላ እኮ በዚህ ነው። አስመጣች ካምጣ ተነቆጣለው ስላለቀ ወደ ታውቁት ጠላ ቤት ነው። በቃ ሌላ ይበል ጋሼ። ቢት ቦክስ አለሚነሽ አንቺ አለሚ እንዲሁ መሌ አለሚነሽ አንቺ አለሚ ምን አገባኝ እኔ የኔ ምን አሰልን አይ ፍቅር እንዴት አያሰኝም? አምና እኮ ነው የፈጠም ነው። አንተ በቃ ትዳር ግን የሚመስል በቃ ዘጥ አምና እኮ ነው ያደ ትዳር ውስጥ እኮ መተሳሰብ አለ። ትዳር ውስጥ አሁን ፍቅር እያወራሽ ያለሽው ነገር ውስጥ ለውስጥ ነው። ሁሉ ነገር ውስጥ ገብተን ብናወራ ይሻላል። አንተን ሰው ብዬ መምከር ሄደን እንጂ ደግሞ እንደው ሁሌ አዝለ መተናል። አንተ ነህ ሬሳ ገናሹ? አዎ ያትል ሬሳ መጀመሪያ ማጠብ ነው ያለብን። እንዴ አትታጠብም? ሜካፕ ይበላሻል። ሜካፕ ዋተር ፕሩፍ ነው። ሂማኒ ግን እንዳይበላሽብኝ እሺ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን፣ እንዲሁም ይሄንን ቪዲዮ ለመጀመሪያ ጊዜ ያያችሁ ላላችሁ ሰብስክራይብ በማድረግ ይሄንን ፈታ ዘና ያለ ቤተሰብ መቀላቀል ትችላላችሁ። ሜንሽን ያደርጋችሁን ቪዲዮ በአግባቡ እናያለን። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። መልካም ጊዜ እንላችሁ። ከተንተከተከ እሳቱን ጨምሮ ክዳኑን ይገፋል የፈላበት ሽሯል። ምን አበሩ ፈለብሽ ሰርተሽ ሳውን ሰርቀሽ አመጣሽው እኮ እንዴ አስጮሽ ደግሞሽ ለፍተሽ ቢሆን እንዳልተው ነበር። አንቺ ነው ኦቴ ወጋኛ እንጂ አበላሽ ነገር አታበላሽ። ሌብነትን ቢሆን እኮ ማለት ነው ካልተነቃበት ያበደ ስራ ነው እኮ ወገን። ስራ እያከበርን እንጂ እውነቴን ነው እኮ ይችላል። ከምሰራው ይልቅ የምሰርቀው የምከበርበት ሀገር ላይ ቁጭ ብለን ሌብነትን መናቅ የምንበላበትን ትሪ እንደ በረከት ይቆጠራል። የሰሩትንማ እያየናቸው አይደል እንዴ የሰራ አይከበርም ስትል ተመልከት። አስተማሪ አስተምረው ሲወጣ ከሆቴል ደጃፍ ፍሪ ፋብሪካ ለምን ዶክተርነት ስም ብቻ ሆኖ ቀርቶ ደሞዝ እንኳን ጫማ መቀየር ካቃተው መስራት ምን ትርጉም አለው? ለባለ አመሉ ዳንስ ደንሳለሁ ነው ብነው እንጂ ነገሩ እንዳበረኩላችን እንታመና አይክፋ በሉሪ ቻለው ዞር ብለው ካዩት ግርግዳም ጆሮ አለው። ከጠጡ አንዱ ብቻ ሳይሆን ከጠጡ ያውሩ ነው ዘንድሮ። በሉ ደህና ደሩ። ሰው ሸፋፋኑን ጠቀመን እንጂ ዛሬ አልቆልን። እንደባም ቢሆን ተስቤ ደረስኩባቸው አለ ሰው ግን ሰላም ወንድም፣ እንዴት ነህ? ከእድገት ቢዝነስ ግሩፕ ነው እና የመጣ ነው። ሲያዩ ባለሀብት ትመስላለህ በጣም። ኦፍ ኮርስ እሺ፣ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስክ ትንሽ መልዕክት አስተላልፍ። ይገርምሃል፣ መጀመሪያ ላይ ጎዳና ላይ ነበርኩ። ጎዳና ላይ ብዙ ተርመጥምጫለሁ፣ መከራዬን በልቻለሁ ምናምን። አሁን ላይ ግን ቢሊየነር። ኦኬ እኮ አሁን ቢሊየነር ለመሆን ምን ስራዎችን እንደሰራህ እስኪ በትንሹ ንገረን። እሱን ነው ማወቅ የፈለግኩት። አሁን ከጎዳና ተነስቼ ነው አለኝ ቢሊየን እኮ። እንዴት ቢሊየነር እንዴት ሆንክ? እሱን ፕሮሰስ ንገረን። ፕሮሰሱን ከለታት በአንድ ቀን 3 የተጣለ እንቁላል አገኘው። የወፍ ነበሩ የዶሮ ነው ብዬ ሰጥኳቸው። አሁን ላይ ቢሊየነር በጣም እኮ ቢሊየነር። መሀል ላይ ምን እንደተፈጠረ ንገረን። እንዴ መሀል ላይ እኮ ነው እንቁላል ሸጬ። ሁሉም ባለሀብት እንቁላል ሽጧል፣ ሊስትሮ ሰርቷል። ሰውዬ ዋናውን ነገር ንገሩን፣ ሚስጥሩን ንገሩን። በምንድን ነው ሀብታም ሆናችሁት? ከእንቁላሉ በኋላ ነው። ከእንቁላሉ በኋላ ምን ተፈጠረ?
ሽምብራ ዱቤ ቆሎ ምናምን ሸጫለሁ። ቆሎ ዘግኜም ሸጫለሁ ምናምን። ከዛ በኋላ ቢሊየነር ሆንኩ ማለት ነው። አሁን ላይ ገንዘብ አለ ያ መኪና ሚስጥሩን ነገር ጠንቆይ ተቀለባለህ ነገርኩህ እኮ እንቁላሉ ነው አለ አይደል እኮ በምን ዋናው ሀብት ላይ መሀል ላይ ምን እንደተፈጠረ ነገር እንቁላል ሸጣል ሊስትሮ ሰርታል ግን ዋናውን ነገር ሀብቱ በምን መጣ ነገር ነው ፈልፍዬ ምሸጥ ነበር እኮ ወይኔ ለስ ሚስጥሩን ንገረን እያልኩህ እኮ ነው ለምን ሚስጥሩን አትነግረን ወጣቱን ከእናንተ እንዲማር አፈልግም ንገረን ምንድነው ይሄ ምንድነው የትኛው ላበት ግን ለምንድን ነው ቢሊዮነሮች ሚሊዮነሮች ሚስጥራቸውን መናገር የማትፈልጉት ጠንቋይ ቤት ትሄዳላችሁ እንዴ እዝና ያለ ብቻ ግን ሐሳባችን አካፍሉ እኛም ቢሊዮነር ለመሆን መስራት አለብን ግን ያን መንገድ ላይ ተሰራችሁ በምን አይነት ጉዳይ ነው ያሰራችሁት እኔ ፍቅር እዛ ጋር ትልቅዬ ቆሻሻ ገንዳ አለ እሺ ስለሚሸት አፍንጫሽ ነሽ ደረሰ በስመ አብ አውርደኝ ማመር ቻው ፈስተሽ ነው እሷ ሽተውም እንዴ አንተ ጊዜው ግን ይመቸው ገብቶታል ገና ቆሻሻ ወጥ ዝግጁ ትብይ ቀይ ኋላ ዙር እሺ አልገባችሁ ማለት ነው አዎ ጋሼ ወደ ሽባው ጠላ ቤት ዙር ቸርሊ እሺ ቤጠላ እኮ በዚህ ነው ማስመጣች ካምጣ ተነጥጣለው ስላለተ ወደ ሰውልጅ ጠላ ቤት ነው በቃ ሌላ ይበል ጋሼ ወዳወቀ ወፍጮ ተራመድ ብቅን ጌሾ ወደ ኋላ ተመለስ ወደ ኋላ ተመለስ ጭማ አይመለስም ወደ ጠላ ቤትም ከተዞረ ይዞራል ወደ ወፍጮ ቤትም ሲኬድ ደግሞ ሳይፈጭ አይመለስም አበቃ ታዲያ ምንም ሳታሟይ ትዳር ነው ስማኝማ አባት ወይ እንዴት ልታገባኝ ቻልክ ግን ስለምወድሽና ስለማፈቅርሽ ታድዬ ግን እኮ እንክብካቤ አልችልም ምን ችግር አለው ራሴን እንከባከባለሁ አቤት ቤት ማጽዳት እንዴት እንደምጠላ ሐሳብ አይግባሽ ቲክቶክ ላይ ጽዳት አገልግሎት የሚሰጡ አሉ አይደል እነሱ ስፖንሰር ይሆኑናል በዛ ላይ ወይም የለኝም ከዘመኑ ሴት የሚጠበቅ ነው እሱንም ቢሆን ቲክቶክ ላይ ኬተሪንግ የሚሰሩ አሉ አይደል እነሱ ስፖንሰር ያደርጉናል ችግር የለውም ላታስቢ ግን እኮ ድንግል አይደለሁም ከኑሮ ጋር ምን ታገለው ይበቃናል እሱንም ቢሆን ከቲክቶክ ላይ ለካ የለም እሱ ወይ የኔ ጌታ እንኳንም አገባው ደስ ስትል ግን ለምን ቲክቶክ ስፖንሰር ምናምን አልክ ታዲያ ምንም ሳታሟይ ትዳር ነው ገደል ነው የምትገቢው ግን ለምንድን ነው ለማቃጠል ለዘምሮት ኧረ ተረጋጉ መጀመሪያ ስክን በሉ ባሎቻችሁን አታቃጥሉ ወንድ ልጅ አጥሯል ወንድ ልጅ በጣም ትንሽ ነው አሁን ያለች ስልክ የለኝም ነበር ግን ፈጣሪ ከዛን ሌላ ዕቃ በአጋጣሚ አብሮት ከመጣ ብዬ ፈለግ ሰረግ ያው ቼክ ሎተሪ ምናምን ያለው አብረን ከፍተን ነው የታሸገ ነው ከዛ ልጠናው እንግዲህ ውስጡን ከፍተን እንግዲህ ስናየው ምን ቢያጋጥመን አሪፍ ነው ያንሳል በእንዴት እኔ ራሴ እኮ በጣም ጋኩቼ ነበር አስተበችታል እዛው ራሱ ስራ ልጀምር ነበር እነሱ ጋር ጨርቆስ ሄጄ ስራ ልጀምር ነበር ከሀገር ጨርቆስ ገብቼ ስራ ልጀምር ነበር አይፎንም ከተገኘ ማለት ነው ሰላም ነው እሺ ሰላም ነው ይጠይቁ ጤናውን ይወቁ ከሚለው ፕሮግራም ላይ መጣሁት ጓደኛዬ ባልደረባዬ ናት ሁለት ጥያቄ ጠይቃለሁ ሶስት ጥያቄ ጠይቃለሁ ሁለት ከመለስክ የመኪና ተሸላሚ ነው የምትሆነው መኪና ኧረ ያደኩበት ጥያቄ ያደኩበት ጀመር እሺ ህብለ ሰረሰር የሌላት እንስሳ ማን ናት ጥያቄ 20 ሰከንድ አሳ ናት ሌላ የሆነ ጥያቄ መሆኑ ነው እሺ መለስ አንቺ ነይ ስታስጠላ እሺ ያለማግኘት መብት የተከበረላት ጉንዳን የት ናት እኛ ሰፈር ናት ጥፍ ብሎ ያነ ሰፈር እኛ ሰፈር ጥፍ ብሎ ምን እንደማያውቅ ትሆናለህ ሁለት ጥያቄ መመለስ አይቻልም አልተረጋገርንም ሁለት ጥያቄ መለስክ ፎረሽክ ምን ማለት ነው ደደብ ነው አንቺ በሳታ ጥያቄ ከመለስ ጊዜ ቢመጣ ነው አላህንም እንዴት ነው እናንተስ ጥያቄው ጠይቃችሁ መልስ ትመልሳላችሁ ይቅርብኝ መኪና የለኝም መኪና ይተንሮኝ ጠይቃችኋል መኪና ለመሸለም ማለት ነው ብቻ ግን ሰብስክራይብ ያደርጋችሁ ሮቢስ አሽ ቢትቦክስ
አለሚነሽ አንቺ አለሚ እንዲሁ መሌ መሌ አለሚነሽ አንቺ አለሚ ምን አገባኝ እኔ አለሚነሽ አንቺ አለሚ እንዲሁ መሌ መሌ አለሚነሽ አንቺ አለሚ ነይልኝ ወገኔ እንዴት ብራዘሮ እንደቤት ብትቦክስ በተነ ብቻ ቢያን አለኩኝ ምንበጥበት እና ዛሬ ምንም የለም። ኧረ ምንም የለም። በቤት እቆጣለሁ። እንደለመደችው በልታ ጠጥታ ልትሄድ ነው። ሂሳብ ላስቸግረህ። ሂሳብ እሷ ነች የምከፍለው። ሂሳብ እሱ ጋር ነው። እኔ ሴት ነኝ መቼም እኔ ሂሳብ አልከፍልም። እኔ እኮ ሽንት ወጥሮኛል። ስልኬም እየጠራ ነው። አንተ ሙሉ አልከፍልም። ስፕሊት ማድረግ ግን እችላለሁ። ስፕሊት እናድርግ። አላዋዳም አንድ ጋበዝካት እምቢ አለች። ሁለተኛ ጋበዝካት እምቢ አለች። ሶስተኛ ትፈልጋለች እንዴ? ኧረ ወፍ እንዳትሰማት መስማት ትነበላትሽ ካልሆነ ትሰማኛለህ? ጓደኛዬ ነህ። ከታሰርኩ ትታሰራለህ፣ ከተጣላሁ ትጣላለህ፣ ከተደሰትኩ ትደሰታለህ፣ ከሞትኩ ትሞታለህ። አማራጭ የለም ብራዘር። ምርጫው አማራጭ ነው። ሞቼ ካልሞት መንፈሶኝ መጥቼ አሰቃያለሁ። ሞቼ ካልሞት እንደዚህ አይነት ጓደኛ ያስጣችሁ። ካምሬ እንደዚህ አይነት ጓደኛ ያስጣችሁ። እርሻ ሄይ ከእርሻ ውስጥ ውጣ! ውጣ ከእርሻ ውስጥ! አንተ ይሄን መሰረት ውጣ! አይቻለሁ። ሸንኮራ ሰርቀህ ነው። የሸንኮራ ሰረቃውን ተውና ይሄንን መሳሪያ የሚተኩስ ብትር ፈልጋለህ። እንደዚህ መሳሪያ የሚተኩስ ብትር አለ እንደሆነ ድሮ ነበር እኮ የማውቀው። የኔ ምን አሰልንድ አይ ፍቅር እንዴት አያሰኝኝ? አምና እኮ ነው የፈጠም ነው። አንተ በቃ ትዳር ግን የሚመስል በቃ ዘጥ አምና እኮ ነው ያደ ትዳር ውስጥ እኮ መተሳሰብ አለ። ትዳር ውስጥ አሁን ፍቅር እያወራሽ ያለሽው ነገር ውስጥ ለውስጥ ነው። ሁሉ ነገር ውስጥ ገብተን ብናወራ ይሻላል። አንተን ሰው ብዬ መምከር ሄደን እንጂ ደግሞ እንደው ሁሌ አስልንትሽን እንደው ይሄን ግድቡን የገደቡት እንደው የአንተንም ስሜት ቢገድቡልኝ በዛ የኔ መቼም አይገደብም። ሁሌ እንደዚሁ እፈሳለሁ እኔ ሁሌ ፈሰቀ ያፍሰሰ ሄደን ሞትኩ እኮ እኔ ምን የቀረ አመት ነው እኮ ያለ ስንት እንዳለ ሰምተሻል? ግን አንድ አመት ሙሉ ጎበዝ ነው እሱ እራሱ። እንዴት ነው ቂጥ የሌላቸው ሴቶች ወንዶች ናቸው። አቤል እባላለሁ። ሮቤል እባላለሁ። ዮኒ እባላለሁ። ይሄን የሚሻላችሁ ባታገኙት ይሻላችኋል ወይ ስፖርት ጀመሩ። እስከዛ ድረስ ሰብስክራይብ አድርጉ። ዛሬ ደግሞ ምን አድርገህ ታሰርክ? ምን እባክህ የመንጃ ፍቃድ ፈተና አለኝ ብዬ አልነገርኩም? እና ታዲያ ምን ያገናኛል ደግሞ? ፈታኙን ገጭቼው እዚያ አመጡኝ። ግን ሆነም ቀረም አልፍ ይመስለኛል ፈተናው። ምታልፍ ይመስልሃል? አዎ ሂድ ሹጣ ድድብ ያልክ ልጅ። ማንም ይሞላልህ? የሚሞላልህን ሰው ካገኘ ችግር የለውም ታልፋለህ። እኔም ቢሆን አሳልፍሃለሁ። መተናል። አንተ ነህ ሬሳ ገናሹ? አዎ ያትል ሬሳ መጀመሪያ ማጠብ ነው ያለብን። እንዴ አትታጠብም? ሜካፕ ይበላሻል። ሜካፕ ዋተር ፕሩፍ ነው። ሂማን ሄር ግን እንዳይበላሽብኝ እሺ። 3 days later ሜካፕ ዋተር ፕሩፍ ነው። ሂማን ሄር እንዳይበላሽ ሜካፕ ዋተር ፕሩፍ ነው። ሂማን ሄር እንዳይበላሽ ሜካፕ ዋተር ፕሩፍ ነው። ሂማን ሄር እንዳይበላሽ እዚህ ደርሰናል ማለት ነው። እስከዚህ ድረስ ደረስን። መላጣ ሰውና እንደዚህ ፀጉሩ እዚህ ጋር የሚጀምር ሰው ካየሽ ማለት ነው ተፈጥሮ አይደለም እንደዛ ያደረጋቸው። ሰውን በድለው ገፍተው ነው ፀጉራቸው እዚህ የደረሰ። አንድ ባረጉ ቁጥር ንቅል ለዛ ነው አሉ እንጂ መላጣ ወርቅ፣ ቦራ ወርቅ፣ ግንባርሽ ትልቅ ምናምን ሲሉሽ እንዳታኛቸው እሺ። ግንባርሽ ተልቆ ፀጉርሽ ሽሽው ለዚህ ነው እያልሽ ነው። አመሰግናለሁ።
ሰው ጎበዝ ነው። በቀይ ዘራ ራሱ በሚሰራ እኮ እንደዛ አድርጋመታ ምላሱ ጎበዝ ነው። በጣም ሃርድ ነው። አላያችሁ? ይኸውልህ በቃ አንተ በቃ አትጨናነቅ እንዴ። ጀማውን እኮ ተቀላቅላል። ጃምቦ አለ፣ እኔ አለው። አንተ የምገባበት ነገር ሁሉ ውስጥ እኛ አለን። እርግጠኛ ናችሁ? ምንም አትጨናነቅ አለን። እሺ እንዴ የትኛውም ጸብ ይሁን እርግጠኛ ናችሁ? ከገባውበት አላችሁ እናንተ። ምንም ነግር በቃ ምን ሰማው ታሪክ የለም። ምን ሰማው ታሪክ የለም ነው ማለት። እሺ እንግዲህ ምንም ብለህ እንደ ጸበል ካደጅ እያደርክ መምጣት ጀመርክ። ምን እንደ ድሮ ምናምን ጨስሽ መስሎሽ ነው እንዴ? 18 እኮ አልፎኛል አይደለም? ውጪ በከረማ አያገባሽም ነው ማለት። ምን እዴ ምንድነው? አረ እነዚህ እኮ የበፊት የቀበሌ ምን ሻምፒዮን ነበሩ። የምን የቦክስ ማንንም ጭራሽ ነው ማልሰማሽ። መጨስሽ ምናምን መስሎሽ ነው እንዴ? ይኸው ገጀሮም ጃምቦም አሉ ከፈለግሽ አይደል እንዴ? እንዴ ገጀሮ ገጀራውማ ይኸውልህ አመዳም እንዳንቺ አይነቷን ስንት አስተናግጃለሁ። አስባችሁታል? በዛ ደግሞ ቀበሌ ላይ አንደኛ ሆናችሁ ብቻ አሪፍ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ በጣም እያመሰገንኩኝ፣ ቪዲዮ ከተመቻችሁ ላይክ ማድረጉ እንዳትረሱ። የዛሬ ቪዲዮ ከተመቻችሁ ሰብስክራይብ ያደርጋችሁ፣ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ ይሁንላችሁ።